አላህ ውሸታም ይሆናል። ሙሐመድም ሐሰተኛ አይሚን አላህ የሚባል አካል ካለ የተናገረው ውሸት ይሆናል ማለት ነው። ውሸታም የሆነ አምላክ ደግሞ ሊመለክ አይገባም ማለት ነው። ሙሐመድም ሐሰተኛ ነብይ ይሆናል ማለት ነው። እነሱም ተውራትና ኢንጂልን ከጌታቸው ወደ እነሱ የተወረደውን መጽሐፍ በአቋቋም ወይንም በሰሩበት ኖሮ ከበላያቸው ከእግሮቻቸው ስር በተመገቡ ነበር። ከነሱ ውስጥ ትክክለኞች ህዝቦች አሉ፣ ከነርሱ ውስጥ ብዙዎች የሚሰሩትን ነገር ከፋ ይላል። ስለዚህ ተውራትና ኢንጂል አላቸው ሰዎቹ፣ ከሰሩበት ይጠቀሙበታል፣ ካልሰሩበት አይጠቀሙበትም ነው ሲላው መጽሐፉን ይዘው ሰዎች ሊሰሩበት ይችላሉ፣ ላይሰሩበት ይችላሉ። ይሄ ሰዎቹ ነፃ ምርጫ ነው። መጽሐፉ ካሌለ መጽሐፉ ባይኖር ኖሮ መጽሐፉ ቢበረዝ ኖሮ ኢንጂልና ተውራት ባይኖር ኖሮ በሰሩበት ተብሎ ባልተነገረ ነበር። ባይበርዙት ተብሎ ነበር የሚነገረው ማለት ነው። ባይጠፋ ባይቃጠል ተብሎ ነበር የሚነገረው። ሙስሊሞቹ እንደሚሉት ከሺህ ዓመታት በፊት ከመሐመድ በፊት መጽሐፉ ጠፍቶ ተቃጥሎ ቢሆን ኖሮ መጽሐፉን ለምንድን ነው ስሩበት ተብሎ የሚነገረው? ስሩበት ተብሎ በፍጹም ሊነገር አይገባም ነበር ማለት ነው። መጽሐፉ ግን ስላልተበረዘ ስላልጠፋ ምን ተብሎ ተነገረላቸው ማለት ነው? ቢሰሩበት ይጠቀማሉ ተብሎ ተነገረ ማለት ነው። ስላልጠፋና ስላልተበረዘ አንድ ማስረጃ የለም በቁርአን ውስጥ መጽሐፉ አዲስ ኪዳን ወይም ደግሞ ኢንጂል የሚሉት ተበርዟል የሚል አንድም የለም፣ ሽታውም የለም ማለት ነው። ኢንጂል ተበርዟል ጠፍቷል የሚል ሽታውም የለም። ስለዚህ አላህ 114 ምዕራፍን ሲያወርድ አንድም ቦታ ላይ የቀድሞዎቹ መጽሐፍቶች ስለተበረዙ ነው ቁርአንን ያወረድኩት ባላለበት ላይ መጽሐፉ ስለተበረዘ ነው ቁርአን የወረደው ማለት ስህተት ነው። ሱራ 6 157 ና ሊክፈትን ክርስቲያን ቁርአን የወረደበት ምክንያት ምንድን ነው? እሱ ከ155 አካባቢ ጀምራ አድርገልኝ። ኔትወርክ መሰለኝ ነው ሳስገባቸው ያስወጣቸዋል። አንብበው። ኦኬ ሱራ 6 155 ጀምሮ እንደዚህ ይላል። ይህም ያወረድነው የሆነ የተባረከ መጽሐፍ ነው፣ ተከተሉትም ይታዘንላችሁም ዘንድ ተጠንቀቁ ይላል። 156 ላይ ያወረድነው ይሄ የወረደው የተባለው እንግዲህ ቁርአን ነው። ስለ ቁርአን እያወራ ነው። ምንድነው እሱ? እንዲታዘንላችሁ የተባረከው መጽሐፍ አውርደናል እያለ ነው። ምን እንዲባል? እንዲታዘንላችሁ የተባረከው መጽሐፍ አውርደንላችኋል እያለ ነው። ሰው ቀጣይ ግን ምንድነው እሱ ያለው የሚለውን ተመልከተው። ያወረድነውም መጽሐፍ የተወረደው ከበፊታችን በሁለቱ ጭፍሮች ላይ ብቻ ነው፣ እኛም ከንባባችን ዘንጊዎች ነበርን እንዳትሉ ነው። ቁርአን የወረደው ለምንድን ነው? እሱ አስቀድሞ በሁለቱ ጭፍሮች ላይ መጽሐፍ ወርዶ ነበረ። በደንብ አስተውሉ። እናንተ ከንባባቸው ዘንጊዎች ነን እንዳትሉ ብቻ የወረደው ለምን? እነኛ በማያውቁት ቋንቋ አረቦቹ ባልሆነ ቋንቋ ስለወረደ እነሱ ከሚያነቡት እንረሳለን እንዳትሉ ነው ቁርአን የወረደው። ቁርአን ተበርዞ ነው ይላል? ኮመንት ጻፉልኝ። ተበርዞ ነው የሚለው ወይንስ እነኛ ጋር የወረደው መጽሐፍ ምን ስለሆነ እነሱ ጋር ብቻ ነው የተሰጣቸው መጽሐፍ ለእኛ አልተሰጠንም እንዳትሉ ብቻ። ሎክ ያወረድነው መጽሐፍ የተወረደው ከፊላችን በሁለቱ ጭፍሮች ላይ ብቻ አስምሩበት። ምን ብቻ ላይ ነው እንዳትሉ፣ እነኛ ላይ ብቻ ነው እንዳትሉ። ተበርዞ እነኛ ጋር ስለተበረዘ ነው መጽሐፉ እናንተ ጋር የወረደው አላቸው አላላቸው? ምንድን ነው ያላቸው ታዲያ? ለነሱ ብቻ ነው መጽሐፍ የተሰጠው ለኛ አልተሰጠንም እንዳትሉ። ይኸው እናንተ በምታውቁት በአረብኛ ሱራ 14 እንደሚናገረው እንዲሁም 43ኛው 3 አካባቢ ላይ በአረብኛ ለእናንተም ወረደላችሁ ነው፣ ትርጉም አደረግኩላችሁ ነው። ለነሱ ለሁለቱ ጭፍሮች ወርዶ ነበረ፣ ለእናንተም ደግሞ ይኸው መጽሐፍ ወረደላችሁ ነው። ከፍ አድርገው ቀጥል አንብብ። ሚዩት ነው። ላይ በተወረደ ኖሮ ከእነርሱ ይበልጥ የተመራን እንሆን ነበር እንዳትሉ ነው። ስለዚህ ከጌታችሁ ግልጽ ማስረጃ መምሪያ እዝነትን በእርግጥ መጣላችሁ።
በአላህም አንቀጾች ካስተባበልና ከእርሷም ከዞረ ሰው ይበልጥ በዳይ ማን ነው? እነዚያ አንቀጾቻችንን ይተዉት በነበሩት ምክንያት ብርቱ ቅጣትን በእርግጥ እንቀጣቸዋለን። አንቀጾችም ያስተባበሉትን ይቀጣቸዋል። ቁርአኑ የወረደው ግን ምንድነው? እሱ አለ እኛም ወይም አለ እኛ መጽሐፍ በእኛ ላይ በተወረደ ኖሮ ከነሱ ይበልጥ የተመራን እንሆን ነበር እንዳትሉ ነው። እነሱ መጽሐፍ ተሰጥቷቸዋል። መጽሐፍ ስለተሰጣቸው እየተመሩበት ነው። እኛ መጽሐፍ አልተሰጠንም፣ ስለዚህ እኩል አይደለንም እንዳትሉ ይኸው ለእናንተ መጽሐፍ ተሰጣችሁ። ምን ቁርአን መጽሐፉ ስለተበረዘ አይደለም። አይ እሱን እንድታረሙ ይኸው መጽሐፍ መጣላችሁ አይደለም ያላቸው። ከነሱ እኩል እንድትሆኑ ከነሱ እንዳታንሱ ለእናንተም ይኸው መጽሐፍ ተሰጣችሁ። አላህ ታዲያ ይህንን ሳቅ ነው የሙስሊሞችን ያህል መጽሐፍ ተበርዟል 24 ሰዓት የሚጮሁትን ሳቅ ነው። መጽሐፉ የተወረደው ከነሱ እኩል እንድትሆኑ ነው ብሎ ያላቸው አላህ የሙስሊሞችን ጭንቅላት ያህል ስለማያውቅ ነው። ተበርዟል እንስማማ በሙስሊሞቹ ንግግር። ስለዚህ አላህ ውሸታም ነው ማለት ነው። አላህ ስህተተኛ ነው ማለት ነው። አላህ የሙስሊሞችን ያህል አያውቅም ማለት ነው። ሙሐመድና አላህ ተብዬዎቹ ዛሬ ያሉትን ቀጣፊ ኡስታዞች ያህል እውቀት የለውም አላህ እያሉን ነው። ይሄ ብላስፊሚ አይሆንም? ይሄ ንቀትና ስድብ አይሆንም? ለአምላክ እንደዚህ ይነገራል? ሙስሊሞች አምላካችን አያውቅም እኛንን ከአምላካችን ይልቅ የምናውቀው ስትሉ እኔ መጽሐፍቶቼ አይበረዙም ከነሱ እኩል እንድትሆኑ ለእናንተ በአረብኛ ወረድኩላችሁ ሲል ኖ ተሳስተሃል፣ አንተ የበፊቶቹ መጽሐፍቶቼ ተሳስተዋል፣ ተበርዘዋል፣ ጠፍተዋል፣ ተቃጥለዋል ስትሉት አምላካችሁን እያረማችሁት ነው፣ እያስተካከላችሁት። ለካ እናንተ ትሻላላችሁ ካላ እያስተካከላችሁት ነው። ኮሬክሽን እየሰጣችሁ ነው ላላ ኖት እያያዘ ትክክል ናችሁ እያለ ኖት እንዲጽፍ ነው። እናንተን ነው የሚያመልከው አላህ። እናንተ ናችሁ እሱ የምታመልኩት አላህ። ለእናንተ ነው የሚታዘዘው። እናንተ ናችሁ ለእሱ የምትታዘዙት። እናንተ ናችሁ በእሱ የምትመሩት። እሱ ነው በእናንተ የሚመራው። እናንተ ጋር ላለው ይሄን ያወረድኩት ከበፊቱ ጋር ካለው ከወረደላቸው ሰዎች ጋር እኩል እንድትሆኑ ነው ሲላችሁ፣ እናንተ ደግሞ ኖ ለእኛ ጋር የወረደልን የበፊቶቹ መጽሐፍት ስለተበረዙ ነው። እያረማችሁት ነው፣ እያስተካከላችሁት ነው። አላህ የአዋቂ መሆኑን እየነገራችሁን ነው። የምታመልኩት አምላካችሁ መሀይም መሆኑን እየጠቆማችሁን ነው። አምላካችሁ ምንም እውቀት ከሌለው ለምን የምትመሩበት ታዲያ? ለምን የምትከተሉት ታዲያ? ለምንድን ነው በእሱ የምትመሩት እሱ የምታመልኩት? ሁለት አጣብቅኝ ውስጥ ትገባላችሁ። መጽሐፉ ተበረዘም አልተበረዘም አጣብቅኝ ውስጥ ትገባላችሁ። አምላካችሁ ብላችሁ የምታምኑት ተበርዟል ስላላለ በሁለቱም ሎጂክ ትመታላችሁ። የሙስሊሞች እውቀት የቱኛው ነው? አላህ ወይንስ ከአላህ ውጭ የተቀዳ ነው? ለሙስሊሞች ትልቁ ስኮላር ማን ነው? ሙሐመድ ወይንስ ኤቴስቶች ናቸው? የኤቴስቶችን ጽሁፎች ወይንም ደግሞ ሌሎች ባይብል ላይ የሰሩ ጥናታዊ ጽሁፎችን ምናምን አርቲክሎችን እያያዙ እየመጡ ባይብል ተበርዟል ማለት የትኛው ነው ለሙስሊሞቹ ግብአት የሚሆነው? መጽሐፍ ቅዱሳቸው አይምን ቁርአናቸው ወይንስ ሐዲሳቸው ወይንስ የሆነ አርቲክል ወይንስ የሆነ ኤቲስቶች የጻፉት ወይንስ አይሁዶች የሆነ የጻፉት ወይንስ ሰንበዲ የሆነ ኮመንተሪ የጻፈው? ማንኛውን ነው የምትቀበሉት? ሙሐመድን ወይንስ አላህን ወይንስ ኤቲስቶችን? ማንኛውን ነው የምትመሩበት? በየትኛው ነው የምትተዳደሩት? ግራ ገባን እኮ እኛ ራሱ። መመሪያችሁን ቁርአናችሁን እና ሐዲሳችሁን ዘንግታችሁ እከሌ የሚባል ኤቴስት ስለ መጽሐፍ ቅዱስ እንዲህ ብሎ ጽፏል፣ ስለዚህ ተበርዘዋል ትላላችሁ። ሰዋት አላህ አልተበረዘም ብሏል፣ አላህ ውሸታም ነው ማለት ነው። ቴንኪው መጽሐፉ ተተበረዘ፣ አላህ ውሸታም ነው ማለት ነው። ተውራትም በእጁ የጻፈውን እንኳን አላህ መጠበቅ ማይችል ደካማ ነው እያላችሁን ነው። እናመሰግናለን። ቃሌ አትለወጥም አትበረዝም፣ ቁርአንም የወረደው እዛ ጋር እናንተ እጃችሁ ላይ ካለው ጋር ለሚያረጋግጥ ነው ሲል ኖ ቃልህ ተለውጧል፣ ተበርዟል፣ ተቃጥሏል። ስለዚህ ይሄንን ደግሞ አንድ ኤቴስት ነግሮኛል ካላችሁ እናመሰግናለን። አላህ ምንም አያውቅም፣ ካላህ ይልቅ አንድ ኤቴስት ያውቃል ማለት ነው። ሙሂብ እንኳን ደህና መጣ። አርዲ እንኳን ደህና መጣ።
እፎይ ሰላም ብያለሁ። ላይ ምታችሁ ያላችሁ እግዚአብሔር ይመስገን። ወይ ባለ ሰላም ሰላም፣ እንዴት ናችሁ ጀማው? ደህና አለሁ። ሁሉ ሰላም ነው? ሁሉ ሰላም። እንዴት ነህ? ይህን ክፍል እንዴት ታየዋለህ? ባጭሩ እስኪ አብራራልኝ። ገና እየመጣሁ ነው። ባጭሩ ኦኬ። ሎንግ ስቶሪ ሾርት፣ ይሄ ክፍል ምንድነው የሚነግረን? ከዚህ በፊት 2 ጭፍሮች ላይ መጽሐፍ ወርዷል። ስለዚህ እኛ ላይ መጽሐፍ የለንም እንዳትሉ ነው ቁርአን የወረደው ይላል። እሺ፣ ከዛ ምንድን ነው የምትለው አንተ? ስለዚህ 2 ጭፍሮች ላይ መጽሐፍ ተሰጥቷቸዋል አይደለ? ስለዚህ ለሙስሊሞቹ ደግሞ ቁርአን የተሰጣቸው ከነኛ ጭፍሮች እኩል ለመሆን ነው ማለት ነው። ከነሱ እንዳታንሱ። ተውራትና ኢንጂል ተውራትና ኢንጂል። እሺ፣ ያው ከነሱ እንዲያናንስ ቁርአን ወርዶልናል ለማለት ፈልገህ ነው? ያ እሺ፣ ከዛ ምንድነው እንትኑ ታዲያ? ስለዚህ ተውራትና ኢንጂል ለእነኛ ወርዶላቸዋል። እነኛ ጋር እንዳታንስ ደግሞ ከነሱ እኩል እንድትሆን ለእናንተ እነኛ በቋንቋቸው ስለሚያነቡ እነኚህ ደግሞ አረቦቹ በቋንቋቸው ስለማያነቡ ለእናንተም ከነሱ እኩል ትሆኑ ዘንድ መጽሐፍ ወረደላችሁ ነው። ሚንስ መጽሐፉ ስለተበረዘ ሳይሆን የወረደላቸው የቋንቋ ጉዳይ ይሆናል ማለት ነው። የመተካከል ጉዳይ ከነሱ እኩል ለመሆን ማለት ነው። ያው ምን ይላል ክፍሉ? እኛ መጽሐፉ በእኛ ላይ በተወረደ ኖሮ ከነርሱ ይበልጥ ተውራትን እንሆን ነበረ፣ የተመራን እንሆን ነበረ እንዳትሉ ነው። ምክንያቱም እነኛዎቹ በቋንቋቸው ስለሚችሉት ማለት ነው። ከንባባቸው ዘንጊዎች ነን እንዳትሉ ነው። በተውራትና በኢንጂል እንዲሰሩበት ታዘዋል አለ ሙሂብ። እሺ፣ ተበርዟል ብለህ ታምናለህ? ተውራትና ኢንጂል በደንብ ያውቀዋለሁና አላውቀውም። ተውራት እና ኢንጂል ያው በስም ሲባል ነው የምሰማው። ኦኬ፣ ተውራትና ኢንጂል ምንድነው? እንዲሁ በስም ስሙን ብቻ የምታውቀው? ቁርአንም በደንብ አልቀረው። ኦኬ፣ እሺ፣ ልብ በል። ተውራትና ኢንጂል ያላህ ቃል ናቸው ተብሎ ይታመናል። አላህ ደግሞ አንድ ቦታ ላይ ተውራትና ኢንጂል አብሶሉትሊ ጠፍተዋል፣ ተበርዘዋል ያለበት ክፍል የለም። በተውራትና በኢንጂል እንዲመሩበት እንዲሰሩ ታዟል። 2 ዲሌማ አለ። አንደኛ በተውራት እኛ በኢንጂል ብንሰራ፣ ልብ በል፣ በኢንጂል ስንሰራ በኢንጂል ፍረዱ አለን። ወንጌል ማለት ነው። በወንጌል ስንፈርድ ወንጌል ላይ ክርስቶስ እንደሚሰቀል ተናግሯል፣ እንደሚነሳ ተናግሯል። ስለዚህ ወንጌልን እዘን ክርስቶስ በሱ ፍረዱ ስላለን ክርስቶስ ተሰቅሏል እንላለን። እናንተ ቁርአን እዛ አልተሰቀለም ካላችሁ ችግር ነው። እኛ ፍረዱበት የተባልነው ወንጌል ስለሆነ ማለት ነው። 2 ጭፍሮች የተባሉት አይሁድና ክርስቲያኖች ናቸው። ክርስቲያኖች በወንጌል እንዲመሩ ታዘዋል። አይሁዶች ደግሞ በተውራት እንዲመሩ ታዘዋል። ይህንን ይበልጥ ግልጽ የሚያደርገው ሱራ 5 ላይ ከ44 እስከ 46 የተውራት ባለቤቶች በተውራት እንዲመሩ፣ የኢንጂል ባለቤቶች ደግሞ ሱራ 5 ከ46 እስከ 47 ተቀምጧል ማለት ነው። ስለዚህ የኢንጂል ባለቤቶች በኢንጂል ፍረዱ ስለተባል ሙሂር አሁን ልብ በል፣ እኛ ጋር ወንጌል በወንጌል ስላለን በወንጌል ፍረዱ ስለተባልን ክርስቶስ ተሰቅሏል ይላል ወንጌል ላይ። ምን ብለን እንፍረድብህ አንተ ነው? ረሂማን ተመለስ። አላም ሸኘው ሪፖርት እያደረገ ሊሆን ይችላል። ረህማን ሙሂብ ምን ብያውን ልፍረድ እኔ አንተ ላይ? አንተ በእኔ ቦታ ብትሆን ምን ትላለህ? አልገባኝም። መጽሐፉ ያው ለወንጌል ተሰጥቶናል። እኛ ወንጌል አለን አይደለ? በወንጌሉ ላይ በሱ ተመሩበት፣ እሱ ባላችሁ ፍረዱ አለን።
ወንጌሉ ላይ ደግሞ እኛ ጋር ክርስቶስ ተሰቅሏል ይላል። ስለዚህ አሁን አልተሰቀለም የሚሉ ሰዎችን ሐሰተኛ ነው የምንለው። ኦብቪየስሊ ተሰቅሏል ስለሚል ወንጌላችን በሱ ፍረዱ ስላለን፣ ስለዚህ በእሱ ስንፈርድ ምንድነው አልተሰቀለም የሚል ካገኘን ኮምፕሊትሊ ሐሰተኛ እናደርገዋለን ማለት ነው። ሱራ 5:47 አንዴ ክፈትና አንብብለ ክርስቲያን። እሺ ረህማ ኦኬ። እሺ ይገርም ነው። ተሰጣኝ እኔ ምን ነገር ይችላል? ኦኬ ትናገራለህ። አንድ ደቂቃ አብዱልረሺድ ይቀድማል ይመስለኛል። ከፈቀደልህ ትቀጥላለህ፣ ካልሆነ ግን ከሱ ቀጣይ ነህ። ኦኬ የኢንጂል ባለቤቶችም በውስጧ አላህ ባወረደው ሕግ ይፍረዱ። አላህም ባወረደው የማይፈርድ ሰው እነዚያ አመፀኞች እነሱ ናቸው ይላል። ሙይብር አየኸው አይደለ? ሙይብር ይታያል? ስራ ላይ ነኝ። በተቻለኝ አቅም እየተማርኩ ነው። ኦኬ እሺ፣ ወደ ምን ትንበል? እሺ ራይማን ተመለስ። ረህማን አለ። የስ ቀጥላት። እንኳን ደህና መጣ። ምንድን ነው ዛሬ ሪፖርት እያደረክብኝ ነው እንዴ? አረ ሪፖርት እያደረግኩ አይደለም። ለምን ሪፖርት ዛሬማ ተው፣ የሪፖርት እያደረክብኝ መስሎኛል። ከፍቶኛል። 10 እየወጣህ ነበር። አው እየወጣሁ መልስ እየመለስኩለት ነው እንጂ እዚህ ወላሂ ሪፖርት አይደለም። እሺ ጥያቄው እየጠየክ ነበር። ኦራይት እሺ፣ የኢንጂል ባለቤቶች በኢንጂል በወረደው ይፍረዱ ሲል ምን ማለቱ ነው? አላህ ወልየሕኩም አህሉል ኢንጂል ቢማ አንዘለላሁ ፊህ ቢለው አላህ በቁርአኑ ላይ ይናገራል። ይሄ ማለት ኢንጂል ሙሳ ጊዜ የነበሩ ሰዎች ወይም በሙሳ ላይ ያመኑ ሰዎች በእነሱ በመካከላቸው ላይ በተፈጠረው ጉዳይ ላይ በኢንጂል ይፋረዱ፣ በኢንጂል ይፍረዱ፣ በኢንጂል ኢንጂል በሙሳ ጊዜ ነበር እንዴ ማለት ነው። ኢንጂል በሙሳ ጊዜ ነበር እንዴ? አዎ በሙሳ ጊዜ ነበር። አፍወን ተውራት ማለት ነው። አፍወን ተውራት። አልተሳሳትክም። ምክንያቱም ኢሳ ራሱ የሜርየምና የአሮንና የሙሴ ወንድም ስለሆነ ሜርየም የሷ ችግር አፍወን ይቅርታ አልኩ እኮ። ወልየሕኩም አህሉል ኢንጂል ሲል ያው ኢሳ ላይ የወረደ ነገር ነው። እሺ ስለ ኢንጂል አውራ። እሺ የኢንጂል ባለቤቶች በውስጡ አላህ ባወረደው ሕግ ይፍረዱ ማለት ምን ማለት ነው እኮ? ይፋረዱ በዛ ላይ በኢንጂል ላይ ይታከም። አሁን ሙስሊሞች በቁርአን ላይ እንደሚዳኙ ኢንጂል ላይ ያመኑ ሰዎችም በኢሳ መመሪያ ላይ ያመኑ ምዕመናኖች ሙስሊሞች በኢንጂል ላይ እንዲፈርዱና እንዲዳኙ ነው አላህ እያዘዘ ነበረው። እናንተ እንደምትሉት ክርስቲያን አይደለም ሙእሚኖችን ነው። ያን ጊዜ ኢሳና በኢሳ እምነት ላይ ያመኑት ሙስሊሞች ነበሩ። አንተ እንደምትል ማን ያለ አይልም። እንደዛ አይልም። ምክንያቱም የኢሳ ማለት እስልምና ስለሆነ ማለት ነው። የኢንጂል ባለቤቶች በኢንጂል ይፍረዱ ነው ያለው አይደለ? አዎ ኢንጂል ምን ብለው ነው የሚፈርዱት እኮ? ኢንጂል ላይ እኮ ነው ያለው ራማ። ስለዚህ የኢንጂል ባለቤቶች በኢንጂል መፍረድ አለባቸው አይደለ? ፈርደው ነበር ነው የሚለው ወይንስ ይፍረዱ ነው የሚለው? ይዳኙ ነው የሚለው። ጎበዝ። ይዳኙና ተዳኝተው ነበር ማለት ምን ማለት ነው? ልዩነቱ ምንድን ነው? ኖ ተዳኝቶ ነበሩ አላለም። ወልየሕኩም አህሉል ኢንጂል ቢማ አንዘለላሁ ፊ አላህ ባወረደው ይዳኙ ይፋረዱ ነው የሚለው እንደ ቁርአን ትርጉም ሲያመጣውና። ስለዚህ ኢንጂል አልተበረዘም አልጠፋም አለ ማለት ነው። ኖ አለመበረዙን አያሳይም እንደዚህ ማለቱ። ያኔ አሁን የነበረውን ነው። ስለዚህ በተበረዘ መጽሐፍ ነው።
በተበረዘ መጽሐፍ ነው ሙሐመድ የኢንጂል ባለቤቶች በተውራትና በኢንጂል ይዳኙ ይፈረዱ ሚለን በተበረዘ መጽሐፍ ነበር ማለት ነው። እናመሰግናለን። ስለዚህ አንተ ካላህ በላይ ታውቃለህ ማለት ነው። አንድ ነገር ልንገርህ። አሁን ሙሐመድ እኮ በተበረዘ መጽሐፍ አላለም እኮ። ከታች ሱረቱል ማኢዳ ላይ እኮ ከላይ ምን እንዳለ እያወራ የመጣውን አንተ ራስህ ያወቀ አልመሰለኝም። ሙሉውን የፈለከው ይረዳኛል ያልከውን ጥቅስ ጥቀስ። የፈለከውን ማለት ነው። ቁርአን ውስጥ አንድ ቦታ ላይ ልታመጣልኝ አትችልም እኔ ካልኩት ውጭ። አሁን እንጂል ያ በኢሳ ጊዜ የነበረው እንጂል አሁን የለም በእርግጠኝነት ማለት ነው። ስለዚህ ጎበዝ እናመሰግናለን ራይማን፣ አንተ እንዳልከን ከሆነ እናመሰግናለን። አላህ አዋቂ ነው ማለት ነው፣ እውቀት የለውም አላህ። እስከዚህ ድረስ ይፍረዱ ከዛ በኋላ ይጠፋል ብሎ ስላላለን አይ ቃደም አንድ ነገር እዚህ ማመን ያለብህ ነገር አለ ሀቢቢ። ምን ለምን አላህ በመጀመሪያ ያዋቂ ስለምታውቀው የሚገባው ከመጣ በኋላ አንድ ነገር ይወቅ። አንድ ነገር አዳምጠኝ። አንድ ነገር ብቻ ልንገርህ፣ እኔ ተዛ ትቀጥላለህ። ኤኒ ታይም ዝም ብለህ ባወራ ቁጥር እኔ አላህን ውሸታም አደርጋለሁኝ። አንተ ተበርዟል በል፣ እኔ ደስ እያለኝ አላህን ውሸታም መሆኑን እነግርሃለሁ። አላህ መሳሳቱን እነግርሃለሁ። ምክንያቱም አላህ እንዲህ መናገሩ ኢንጂል ያላችሁ በኢንጂል ፍረዱ ማለቱ አንተ ተበርዟል በል፣ ስለዚህ አላህ በተበረዘ መጽሐፍ በተሳሳተ መጽሐፍ ስሩበት እያለን ነው። ለምሳሌ ኢንጂል ላይ ተሰቅሏል ይላል ክርስቶስ፣ ኢየሱስ ተሰቅሏል ይላል ወንጌል ላይ፣ በሱ ተመራበት አለኝ። አንተ ደግሞ ተበርዟል አልከኝ። ስለዚህ አንተን እቀበልህና አላህን ውሸታም አደርጋለሁ። ውሸታምን ደግሞ ምን ታደርገዋለህ? እንዴት ትመራበታለህ? ብዬ መልሼ ቻሌንጅ አደርጋለሁ ማለት ነው። ያኔስ ቀጥል። እሺ ማለት ይቅርታ አንዴ ላውራ። ሚውት አታርገኝ። አፍዋን አንዴ አልጨረስኩም። ራማን ይቀጥል። አንዴ ላውራ። በመጀመሪያ ጊዜ ወለያህኩም አህሉል ኢንጂል ቢማ አንዘልና ሲል በነብዩ ጊዜ አይደለም። ያኔ አላህ በዛ በነበሩ ጊዜ ኢንጂል ባመነ በነበረ ጊዜ እንጂ በነብዩ ጊዜ በኢንጂል መፋረድ የሚባል ነገር የለም። ምክንያቱም ኦሬዲ ኢንጂልም ተውራትም እንደማይሰራ ይታወቃል በነብዩ ጊዜ። ምክንያቱም በቁርአን ተሽሯል። ሆነ ቁርአን ኦኬ ተሽሯል። አዳምጠኝ እንዴ ታብቂ ተራ የሚባል ነገር አለ። ተሰማ ደቂ አለም ከሰሩኝ ተራ የሚል ሶሪ ኢንጂል በቁርአን ተሽሯል የሚለውን አሳየኝ። ኢንጂል ኒውት አርጊ እህታችን አደም ከሰሩኝ ተራ የሚባል ነገር ኦኬ ሸኛት ሲባለገንሽ እኮ ያው ለአዳምጥ ኢንጂል ባለቤቶች በኢንጂል ይፍረዱ ነው የሚለው አይደል? ምንድን ነው የሚለው ብለዋል እኮ። ስለዚህ በነብዩ ጊዜ የነበሩ ናቸው። አንተ በመጀመሪያ አንተን አንድ ጥያቄ ልጠይቅህ። በነብዩ ጊዜ የነበሩ ክርስቲያኖችን ነው ወይም በአንተ አመለካከት እነሱ አህሉል ኢንጂሎችን ነው በኢንጂል ይፍረዱ ያለው? እንደዛ እያልክ ነው አንተ? በሚገባ አይደለም። ኦኬ ላለመሆኑ ማስረጃማ እኮ እየነገርኩ ነው እኮ። ያን የነበሩ አህሉል ኢንጂሎችም በዛ ላይ ያን ተረተረት ነው አንተ እየነገርከኝ ያለው። አንተ ተረተረት ስቀበል ደግሞ አላህ ውሸታም ነው ማለት ነው። ወረደው መጽሐፋችሁ ላይ እኛ አውርደናል፣ ኢና አንዘልና እኛ አውርደናል ብሎ ነው ከላይ የመጣው ማለት ነው። እኛ ተውራትንም አውርደናል፣ በዛ ተውራትም ላይ እንዲታከሙ ያው ተፋረዱ ብለናል። በዛ መጽሐፍ ላይ ማይፋረዱ ወመን ለም يحكم بما انزل الله فاولئك هم الفاسقون ወለኩም አህሉል ኢንጂል ብሎ እዚህ መጣ። ራማ ተረተረት አታውራ። ኦኬ ተረተረት ነው ክፍሉ ሚለው እሺ ሙሐመድ ምንድን ነው ያላችሁ? አዳምጥ። ክፍሉ ሚለው የኢንጂል ባለቤቶች በኢንጂል ይፍረዱ ነው አይደለም?
ይፍረዱ ግን በነብዩ ጊዜ ነበሩ ወይም አሁን ያሉት አይደለም። በኢሳ ጊዜ ነበሩ። በኢሳ ላይ ያመኑ ማስረጃ የኢንጂል ባለቤቶች ቁርአኑን አሳየኝ። የኢንጂል ባለቤቶች በኢንጂል ፍረዱ ያልኩት በሙሐመድ ጊዜ የነበሩትን አይደለም ያለበትን የቁርአን ክፍል የትኛው ነው? ወይ አንድ ተፍሲር ከፍቼ ላሳይ ወይስ እንዴ? በምን ላሳይ? ተፍሲርማ አንተ ራስህ እየነገርከኝ ነው። ተፍሲር ይላል። እሺ ምኑን ላሳይ? የትኛው የቁርአን ክፍል ነው እንደዛ የሚለው? የኢንጂል ባለቤቶችም በውስጡ አላህ ባወረደው ሕግ ይፍረዱ። አላህም እሱንማ እኛም እያልን ነው እሱን። ስለዚህ በነብዩ ጊዜ እንዳልሆነ እንዴት ነው ያልተገነዘብከው? ይሄ ነገር በነብዩ ጊዜ ከሆነማ ለምን ቁርአን ወረደ? ወአንዘልና ኢለይከል ኪታብ ቢልሐቅ። ኦኬ ቴንክ ዩ። ቁርአን የወረደበት ምክንያት ደግሞ ቅድም አሳየው እኮ። ቁርአን የወረደበት ምክንያት ለነኛ ኢንጂል ተሰጥቷቸዋል፣ እናንተ ደግሞ ቁርአን ተሰጣችሁ። ዛቲስ ሌላ ምንም ነገር የለም። ኖ እንደዛ አይደለም። ይሄ ወለይሕኩም አህሉል ኢንጂል ሲል በኢሳ ጊዜ የነበሩ ናቸው። በተውራት ማን ነው አንተ በኢሳ ጊዜ የምትለኝ? የትኛው የቁርአን ክፍል ነው በኢሳ ጊዜ ነው ቁርአን ኢንጂል የሚሰራው? በነብዩ መሐመድ ሬህማን እስኪ እንደዚህ ብለህ አስበው እስኪ በህይወት ላልነበሩ ሰዎች በኢንጂል ፍረዱ ተብሎ ይታዘዛሉ እንዴ? በህይወት የሌሉ ሰዎች ይፈርዱ አንዴ አዳምጠኝ። ይፈርዱ ነበር ቢባል ላለፉ ሰዎች ነው። ፍረዱ ብሎ ግን እያዘዘ ከሆነ ይሄ ፕሬዘንት ኮንቲኒየስ ቴንስ ነው። ፕሬዘንት ኮንቲኒየስ ቴንስ ደግሞ ለሞቱ ሰዎች አይነገርም፣ በህይወት ላሉ ሰዎች ነው። ስለዚህ በህይወት ለሌሉ ሰዎች ፍረዱ ተብሎ ይታዘዛል። ኦኬ ማስረጃ ላምጣላችሁ። አሁን ኖ ንገረኝ፣ ይሄን መልስልኝ። በህይወት ለሌሉ ሰዎች ፍረዱ ተብሎ ይነገራል ወይ? መልስ። ይሄንን ሬህማን ተመለስ። በህይወት ለሌሉ ሰዎች ፍረዱ ተብሎ ይታዘዛሉ ወይ? ይሄንን ብቻ መልስ። አሁን አንተ አሁን አንቀጹ እንደ ፕሬዘንት ነው የምናገረው። ስለዚህ በነብዩ ጊዜ አሁን በዛ ጊዜ ለነበሩ ኢንጂል ተከታዮች ነው እያልከኝ ያለው አይደል? 100%። አለበለዚያ ለሞቱ ሰዎችማ ፍረዱ ብለህ እንዴት ታዛለህ? የሉም እኮ የሌሉትን ሰዎች እንዴት አድርገህ ነው ፍረዱ የምትላቸው? በህይወት ላሉ ሰዎች ነው ፍረዱ የምትላቸው። አንድ ነገር ላስረዳ። አሁን ፈጣሪ ለኛ እንደምናገር አደረገ እንጂ እንደምናገር ሆኖ ተናገረ እንጂ ይሄ ቃሉ በዛ ጊዜ ለነበረ ነው። ግን ሬማን ምን ሆናል? በመሐመድ ጊዜ አዳምጠኝ ሬማን፣ በመሐመድ ጊዜ ፍረዱ ብሎ ሲናገር ላለፉ ሰዎች ነው ብለህ የምትናገር ከሆነ እንዴት ፍረዱ ይባላል? እንዴት ፕሬዘንት ኮንቲኒየስ ቴንስ እንዴት ይጠቀማል? ለሞቱ ሰዎች ፍረዱ ተብሎ አልፈዋል እኮ እነሱ። ግን በወቅቱ ለነበሩ የኢንጂል ባለቤቶች ነው፣ በመሐመድ ጊዜ ለነበሩ ሰዎች ምን እያላቸው ነው? ፍረዱ። አዎ ለእናንተ ነው። ይህንን ደግሞ አይደለም የምትል ከሆነ የኢብን ተይሚያንም ተፍሲር አምጥተን እናሳያለን፣ ተፍሲሮችንም ከፍተን እናሳያለን። ግን ቋንቋው በቂ ነው። ቋንቋውን ማጣመም አያስፈልግም። ግልጽ ነው ቋንቋው። አዎ በጊዜው ላሉ ነው። ግን ተፍሲራቶችንም እነ ኢብን ተይሚያንም ብትመለከት አዳምጥ፣ እነ ኢብን ተይሚያንም ብትመለከት አንድ ተፍሲር አሳየኝ። በነብዩ ጊዜ ለነበሩ ኢንጂል ተከታዮች ነው ብላ። በጣም ጥሩ ከፍቻ አሳያለሁ። ኢብን ተይሚያን ትቀበላለህ? ረህማን ኢብን ተይሚያን ትቀበላለህ ወይ? ፖዝ ላይ ነው። በደንብ ነው የሚቀበለው። ኢብኑ ተይሚያ ትልቅ ዓሊም ናቸው። በጣም ጥሩ። ስለዚህ ኢብኑ ተይሚያ በሚገባ ይሄ በመሐመድ ጊዜ ለነበሩ ሰዎች እንዲያውም በመሐመድ ጊዜ ብቻ ሳይሆን ወደፊት ሁሉ ለሚመጡት የኢንጂል ባለቤቶች ነው ብሎ ተናግረዋል። ከፍቻ ያሳያለሁ ካስፈለገ። ኦኬ ሄዷል። ካስፈለገ ግን ንገሩኝ። እፎይ ትልቁ ላይ አርገኝና ራይማን ቀደም እኮ ደጋግሜ ጠየቁ። ፈርደዋል ነው የሚለው ወይንስ ይፈርዳሉ ስል ፈርደዋል አላለም ይፈርዳሉ ነው እያልክ ደጋግመህ ስትለኝ ወይንም ኖታይስ አላደረከውም ለምን እንደጠየቁ ማለት ነው። ፈርደው ነበር ነው ወይ ብዬ ጠየቅኩ አይደለ? ፈርደው ነበር ነው ያለው ወይንስ ፍረዱ ነው ያለው ስል ፍረዱ ነው ያለው አልከኝ። ፍረዱ ነው አለ። አንቀጹን እየካድኩ አይደለም።
ያ ስለዚህ እንደዛ ከሆነ መሐመድ የተናገረበትን በደንብ ካወቀው እንዲፈርዱ ነው። በምን በኢንጂል ታስታውሳለህ? ሜይ ቢ ራይማን ጥሩ ልብ ያለ ይመስለኛል። ያ እውነትን ለማወቅ ከሆነ በደንብ እንትን በል መለስ ብለህ ስታየው ንጽጽር ነው የሚያስቀምጠው። ሶስቱ ነው መጽሐፍ ተውራትን ያስቀምጣል፣ ኢንጂልን ያመጣና ከዛ በኋላ ቁርአንን ያመጣል። ተርታቸውም እንዲህ ነው አለ። ተውራት ከዛ ኢንጂል ከዛ ቁርአን ነው አይደለ? አይደለ ራማን? የስ ተውራት፣ ኢንጂል፣ ቁርአን ያ ልክ እንደዛ ያመጣውና ይሄንን ደግሞ ያመጣበትን ምክንያት ምንድነው? እሱ ተውራት የተውራት ባለቤቶች በተውራት እንዲፈርዱ ይናገራል። ከዛ የኢንጂል ባለቤቶች በኢንጂል ፍረዱ ይላል። ከዛ ቁርአን ባለቤቶች ደግሞ በቁርአን ፍረዱ ይላል። ሶስቱንም ያስቀምጣቸዋል። ይህንን ደግሞ ሱራ 6:57 ላይ ቅድም ባሳየሁት መሰረት ቀድመው ለሁለቱ ሰዎች ለሁለቱ ጎሳዎች ለሁለቱ ሴክቶች መጽሐፍ ተሰጥቷቸው ነበረ። ለእናንተ አልተሰጠንም እንዳትሉ ሶስተኛ ተሰጥቷችኋል ነው። ስለዚህ እሱን ያመጣና ይህም ተመሳሳይ ነው። አሁን ለእኛ አልተሰጥቷል፣ ያው ኡዝር እንዳያቀርቡ ነው። አንድ ኡመተ ሙሐመድ ቅሬታ እንዳያቀርቡ ያንን ያመጣላቸዋል። ከዛ ራማን ስለዚህ ያ ቅሬታ እንዳያመጡ ያደርጋቸው ይነግራቸውና ባለቤቶቹ ግን የመጽሐፉ ባለቤቶች በዛ እንዲመሩበት ወይንም ደግሞ እንዲፈርዱበት ይነግራቸዋል። ሜይ ቢ ሐዲስም ካስፈለገ ሐዲስም እንሰጣለን። ምክንያቱም ለምን መሰለ የተውራት ባለቤቶች ታየ ዝሙት በሰራ እንኳን ተጣልተው መሐመድ ጋር ይመጣሉ። ከዛ ምንድነው ያላቸው? አላህ ምንድነው ብሎ ያወረደው? ተውራት እነሱ ጋር ብርሃንና እውቀት ያላ ስትሆን እንዴት አንተን ሊያስፈርዱ አንተ ጋር ይመጣሉ? ተውራት እነሱ ጋር አለች ያላቸው። ተፈለክ ሐዲሱ ሱናን አቢ ዳውድ 44-49 ላይ መሐመድ ራሱ እንደሚያምንበት ይናገርና አንድ ነገር ልንገርህ እፎይ እዚህ ጋር አንድ ያልተግባባነው ነገር አለ እኮ። አንተ እዚህ ጋር አሁን እኔ ተውራትን ሆነ እንጂል በነቢዩ መሐመድ ከመጡ በኋላ አይሰረም ተቀባይነት የለም አልኩ እንጂ እሱን የሚከተሉ ሰዎች ጠፍቷል አላልኩም። ቁርአንም ደግሞ ወሊያኩም አህሉል ኢንጂል ይሄንን እንደ እውነት አድርጎ ወይም አፕሪሺየት እያደረገ አይደለም። ስለዚህ እስከ መሐመድ ጊዜ ተውራት በዝሙት ጉዳይ ላይ የነበረውን ሐዲስ እኔ አውቀዋለሁ። አዳምጥ። ስለዚህ እስከ መሐመድ ጊዜ ተውራት ነበር አይደለ? ይሰሩበትም ነበረ። እንዲሰሩበትም እስከዛ ድረስ ታዟል አይደለ? ድምፅ ታፍኗል። ሁሴን ረብሽ ሌሉ እስከ ሙሐመድ ጊዜ ድረስ ተውራትና ኢንጂል ይሰሩበትም ነበረ፣ መጽሐፉም ነበር አይደለ? አው ተውራት በሙሳ ጊዜ ይሰሩበት ነበር። እንደውም ያው ኢሳ ከመጣ በኋላም ይሰራ ነበር ይላል። ጎበስ ኦኬ። ስለዚህ ተውራት የቆመው መስራት ተውራትና ኢንጂል መስራት ያቆሙት ሙሐመድ ከመጣ በኋላ ቁርአን ከመጣ በኋላ ነው ማለት ነው። ቁርአን ከመጣ በኋላ እነሱን እውነት ይኸው እዚህ ቦታ አሁን በከፈተው ወአንዘልና ኢለይከል ኪታብ ቢልሐቅ ሙሰድቀን ሊማ በይነ የደይህ ይላል እኮ። ወደ አንተ ክታብ መጽሐፉን አውርደናል ከዚህ በፊት የወረዱ ኪታቦችን እውነት የሚያጸድቅ ሲሆን እነሱንም ደግሞ የሚቆጣጠር ነው ያለው። ኢንጂልና ተውራት ውሸት። እሺ አስረዳና ራይማን እነሱን የሚያጸድቅ ኪታብ ወረደው እኮ ምኑን ነው የሚያጸድቀው? እሱን እናየዋለን። ግን እዚህ ጋር እንስማማ። እስከ መሐመድ ጊዜ ግን ይሰራ ነበረ ቁርአን አይደለ? አይምን ኢንጂልና ተውራት ከዛ በኋላ ነው የቆመው ነው ያንተ አርጉመንት አይደለ? የስ ከመሐመድ በኋላ ኦሬዲ ቁርአን መጥቶ በቁርአን ያው ያመና ያው በኢንጂልም በተውራትም እንዳመና ነው። እኛም አሁን በኢንጂልና በተውራት ማመን ግዴታ ነው። ችግር የለውም። እሱን ተው በቃ የኔ ፖይንት እዛ ላይ ስላልሆነ። ስለዚህ እስከ መሐመድ ጊዜ ግን መጽሐፉ ነበረ። መጽሐፉ መኖር ብቻ ሳይሆን ሰዎችም ይመሩበት ነበር። ትክክልም ነበረ እስከ መሐመድ ጊዜ አይደለ? ያው ተብዲል መሆኑ መቀየሩ አለመቀየሩ አይታወቅም ነበር። ያኔም ቢሆን መቀየሩና መቀየሩ ሳይታወቅ ነበር የሚመሩበት የነበረው። ያው
ቆይ ረህማን አንድ ጊዜ ማእፎይ አንዴ ትልቁ ላይ አድርገኝ የኢብን ተይሚያን ላሳየው። ኧረ እስኪ አሳይ በትልቁ ላይ አሳዩት። እኔ ሰውዬው ይሄ የማን መጽሐፍ? ይሄ የማን መጽሐፍ ነው? መጅሙዓቱ ፈታዋ ኢብን ተይሚያ። ኦኬ በጣም ጥሩ። ቆይ ካላይ ጀምሮ ስለምን እንደሚያወራ ተመልከትልኝ። ስለ ሱራ አረብኛ ባለገ ፈስሉን فإن قيل فإذا كان في كتب الأناجيل التي عندهم ቆይ አንተ እኔ ያነባለው ብቻ التي عندهم أن المسيح صلب وأنه بعد السلب بأيام أتى إيش قتل ወደዛ أتى إليهم وقال لهم أنا المسيح ولا يقول إيش ወደዛ ወሰድ ቆይ አንዴ ስለ ሱራ 5:47 እያወራ እንደሆነ ይፍረዱ የሚለው ስለ ቆይ ሊቀጥላ ይሄንን አንብቤ ልጨርስ። ولا يقولون أنت ولا يقولون إن الشيطان تمثل على قتل ቆይ على صورته فالشيطان قتل فالشيطان ليس هو لحم إيش قتل وعزم وهذا أثر المسامير أو نحو هذا الكلام. فأين الإنجيل الذي قال الله عز وجل فيه وليحكم إيش وقتل أهل الإنجيل بما أنزل الله فيه وقال قبل هذا وقفنا عندي رحمن እዚህ ጋር ምን አለ? ቆይ ምን አለ እዚህ ጋር? አዳምጠኝ እባክህን። ስለዚህ ይሄ ምንድነው እያለ ያለው? ታዲያ ቁርአን ላይ የኢንጂልን ባለቤት በዛ ባወረድ ነው ይፍረዱ ብሎ ሲናገር ስለ የትኛው መጽሐፍ ነው ብሎ ሲያብራራ ቆይቶ ይሄው ስለ የትኞቹ ሰዎች እንደሆኑ ይሄው እዚህ ጋር አንብብልኝ። እነማን እንደሆኑ አንብብልኝ። وهذا أمر للنبي صلى الله عليه وسلم وهذا أمر للنبي صلى الله عليه وسلم بأن يقول لأهل الكتاب الذين بعث إليهم وهم إيش እነማን ናቸው? وهم من كان في وقته ومن يأتي من بعدهم إلى يوم القيامة إيش قتل. ቆይ ተርጉመው አሁን ያነበብከውን ተርጉመው ምንድነው ያነበበው መሰላችሁ? ለነብዩ ቆይ እኔ እኮ አሁን ከላይ ያለውን ሳልጨርስ ነው እኮ በመሃል ላይ አንብቤ ያልከኝ። ረህማን አንድ ጊዜ ያነበብከው ተርጉመው እስከ ቂያማ ቀን ድረስ እንደሚመሩበት የተናገርከውን ያነበብከውን እስከ ቂያማ ቀን ተመሩበት ይፈርዱበታል ነው ይላል። ከላይ ያለው ሳልጨርስ ነው እኮ አሁን አንተ በመሃል ይሄንን አንብቤ ያልከኝ። ረህማን እባክህን ይሄንን አሁን ያነበብከው ምንድነው የሚለው ተርጉመው ትርጉማለሁ ግን ከላይ ያለውን ልጨርሳ። ለምን ኦኬ አንዴ እሺ ሚውት ላይ ሁን። ምንድነው መሰላችሁ ያነበበው 2000 ሰው ያዳመጠ። እሺ ልትርጉም አልፈረም ልትርጉም وهذا أمر للنبي صلى الله عليه وسلم ይሄ ለነብዩ ትእዛዝ ነው። የትኛው እንደሆነ እስኪ ልንገሪ አንተ። በመጀመር ሁለት ቁርአን አንቀጽ ነው የተናገረው እዚህ ጋር ትንሽ ወረድ አድርገው። ሁለት ቁርአን አንቀጽ ነው ወቀድ ቃል قبل هذا ብሎ ነበር። እስኪ ከላይ ትንሽ ወረድ አድርገው። አረባክን ከዚህ ጋር ጀምረህ አንብብ ከፈለክ። ይሄ ከዚህ ጀምረህ አንብብ አንቀጹን አንብብ ከዚህ ጀምረህ ولو أنهم أقاموا التوراة ولو أنهم أقاموا التوراة والإنجيل وما أنزل إليهم من ربهم لأكلوا من فوقهم ومن تحت أرجلهم ይሄንን ነው እየተናገራለሁ። እነሱ ተውራትና እንጂልን ቢቆሙና በሱ ላይ ቢሰሩ ከታችም ከላይም ይመገቡ ነበር አለ። እሺ ቀጥል እኮ ከዛ በኋላ فوقهم ومن تحت أرجلهم ይሄ ተዛዝ ነው። እሺ وقال أيضا አለ قل يا أهل الكتاب ቆይ ኢብኑ ተይሚያ ያለው ያንተው አይደለም። قل يا أهل الكتاب لستم على شيء በላችሁ እናንተ አህለል ኪታቦች በምንም አይደላችሁም حتى تقيموا التوراة والإنجيل وما أنزل إليكم ተውራትና እንጂልን በእነሱ ላይ እስከምትተገብሩ ድረስና በወደናንተ በወረደውም ነገር ላይ ولا يزيدن كثيرا منهم ولا يزيدن كثيرا منهم ما أنزل إليك من ربك طغيانا وكفرا ما أنزل إليك من ربك طغيانا وكفرا فلا تأسأل القوم الكافرين እንደዛ ይመስለኛል። እሺ وهذا أمر للنبي صلى الله عليه وسلم አንተ ያልከው وليحكم أهل الإنجيل ያለው ሳይሆን قل يا أهل الكتاب لستم على شيء ያለው ማለት ነው። አቁም ረህማን
በግልጽ ኢብን ተይሚያ እዚህ ጋር የተናገረው ነገር ምንድነው? የቁርአኑ አንቀጽ የተውራት ባለቤቶችና ፕሊስ ረህማን አንድ ጊዜ ዝም በል ደግሞ በእውነት ለምን ያቆማል? ቆይ ዝም በል ሁለታችሁም ዝም በሉ፣ ሁለታችሁም ዝም በሉ። አንድ ጊዜ ልናገር። ኢብን ተይሚያ አንብበኸዋል እኮ ስትናገረው በስነ ስርዓት እየተረጎምክ ስላልሆነ ነው። ምንድነው ያሉት? የተውራት ባለቤቶችና የኢንጂል ባለቤቶች እኛ ባወረድነው ረህማን እባክህን ዝም በል አንብበ ስታነብ ዝም ብያለሁ አይደል? ዝም በል 2000 ሰው እያዳመጠ ነው። ይሄ በጣም መሰረታዊ የሆነ ነገር ስለሆነ ነው። እስልምና የሚፈርስበት ሀሳብ ነው። ምንድነው እያለ ያለው? የተውራት ባለቤቶችና የኢንጂል ባለቤቶች እባክህን ዝም በል። ምን ሆነህ ነው? የተውራት ባለቤቶችና የኢንጂል ባለቤቶች እኛ ባወረድነው ነገር ማይፈርዱ ከሆነ ወይንም ማይተገብሩበት ከሆነ መቆሚያ የላቸውም ብሎ የተናገረው የቁርአን ክፍል ይሄ ትዕዛዝ የወረደው ለመሐመድ ነው። ለተውራት ባለቤቶችና ለኢንጂል ባለቤቶች እንዲነግራቸው በማን ጊዜ ለነበሩ? በእርሱ ጊዜ ለነበሩትና እስከ ቂያማ ቀን ድረስ ለሚኖሩት የተውራት ባለቤቶችና የኢንጂል ባለቤቶች ነው። ምን የሚለው ነው? እሱ ምን የሚለው ነው? ይፍረዱ የሚለው ዋና ነጥቡ ይፍረዱ የሚለው ኖ ይፍረዱ የሚል አይደለም። በተውራትና በተውራትና በኢንጂል ላይ በመሐመድ ላይ ኢማኑ የሚል ነገር አለ። ራማን እንዴ ለምን ታስቆማላችሁ? እውነቱን ነው። ኧረ ምን ያሰጣችሁ እነዚህ ሸይጣን። በአማርኛ ተርጉሜ ላሳይ። ይሄው ሸይጣኖች አንድ ነገር ነው። ይሄው ጣልቃ አትግቡ። በተቻላችሁ መጠን ጣልቃ ዝም ብላችሁ ትልቅ አትበሉ። ቤቱ ስርዓት ያለው ስለሆነ ባይዘ ቀጥል። በአማርኛ ተርጉሜ ላሳያቸው ነው። ቀጥል። እሺ ቀጥልሽ። ያ መዋሸት ሱና ስለሆነ የኔ ወደንስ ይነቅባቸዋል። አክቹዋሊ ስለሚያውቁ ብዙም አትናደድ። አረዲ ውሸታቸው የታወቀ ስለሆነ የኔ ወደንሶች ያውቋቸዋል። በዋሹ ቁጥር አረበኛው ላይ ኦዲየንሱ ስለሚባንን እየፎገሩ እንደሆነ እየዋሹ እንደሆነ ስለሚያውቃቸው ዋብያ መገለጫቸው ውሸት ስለሆነ ራማን ውሸታም ነው፣ በጣም ውሸታም ነው። ምክንያቱም ቁርአኑም ግልጽ ነው። እኔ አርዲ ተፍሲር ውስጥ ስለገባ እንጂ እኔ ተፍሲር አልቀበልም ለዚህ ጉዳይ ላይ። ሀዲሳቶችም አሉ፣ ተፍሲሮችም አሉ፣ ሰፖርት አያደርጓችሁም። ነገር ግን እኔ ተፍሲር በዚህ ጉዳይ ላይ በመጽሐፍ በረዛ ላይ ተፍሲር አልቀበልም። ቁርአን በቁርአን ነው የሚፈሰረው፣ በቁርአን ብቻ ፈስርብሃለሁ። በበቂ ሁኔታ በቁርአን በማዕት ስለምፈስርብህ ማለት ነው። አንተ ግን በአንድ ጥቅስ መፈሰር አችልም። ስለዚህ እኔ በበቂ ሁኔታ በቁርአን ስለምፈስረው ክፍሉ ተፍሲር ራሱ ምክንያቱም እብን ተይሚያ ራሱ ትናንትና የመጣ ነው። ሌሎችም ሙፈሲሮች ትናንት የመጡ ነው። ቁርአን ግልጽና የተብራራ ስለሆነ ግልጽና የተብራራ ስለሚል ማለት ነው። ታምንበታለህ? ቁርአን ግልጽና የተብራራ ነው አይደለ? በጣም ግልጽና የተብራራ ግን አንተ ዝም ብለህ ከመሬት ተነስተህ እንደዚህ አንድ ጥያቄ ብቻ ልጠይቅህ እኮ ግልጽና የተብራራ ከሆነ ረህማን ፍረድ ማለትና ፈርደህ ነበር ማለት ልዩነቱን አታውቃለህ? ግን ልዩነቱን ንገረኝ እስኪ። ኦዲየንስ በደንብ እንዲገባው ፍረድና ፈርደሃል ልዩነቱ ምንድን ነው? ፈርደሃል ኃላፊ ግስ ነው። ፍረድስ አሁን ነው። ምን አገናኝ? ፍረድ አሁን ወደፊትም ፊውቸርም ያሳየ ነው አይደለ? በትክክል እናመሰግናለን። ቁርአኑ ላይ ያለው ፈርደሃል ነው የሚለው ወይንስ ፍረድ ነው የሚለው? ኖ ይዳኙ ነው የሚለው፣ ይፈረዱ ነው የሚለው። ፍረደላ አንተ ባልከን። ስለዚህ አሁንና ቀጣይ ነው ማለት ነው፣ ያለፈ ቴንስ አይደለም። እናመሰግናለን። ክፍሉን አሁን ቁርአኑን አሳየ። ክርስቲያኑን ማዘጋጀው ይሄን አንዴ ረህማን
አንዴ ይሄው በአማርኛ ትርጉሙን አንድ ጊዜ ላንብበውና ከዚህ በፊትም እንደዚህ አለ ከቶራ በፊት የነበረውን በማረጋገጥ የመርየም ልጅ ኢሳን ተከትለናቸዋል። በውስጡም መመሪያና ብርሃን ያለበት ወንጌልም ሰጠነው። ከቶራ በፊትንም ያለውን የሚያረጋግጥ ለአላህም ፈሪ ለሆኑ ሰዎች መመሪያና ማሳሰቢያ ጭምር ነው። የወንጌል ባለቤቶችም አላህ በውስጡ ባወረደው ይፍረዱ። አላህም ባወረደው ይሄ ከኢብን ተይሚያ ላይ ነው፣ ልብ በሉ። ይፍረዱ ባወረደው ነገር የማይፈርድ ሰው እነዚያ አመፀኞች ናቸው ካለ በኋላ ከዚህም በፊት እንደዚህ አለ፣ እነርሱ ተውራት ሲኖራቸው ለፍርድ እንዴት ይመጣሉ? በውስጧም ያለ ፍርድ አለ። ከዚያም በኋላ ይመለሳሉ። እነዚያም አማኞች አይደሉም። እኛ ተውራትን አወረድን፣ በውስጧም መመሪያና ብርሃን ያለባት፣ በእርሱ የተገዙት ነቢያት ለአይሁድ ረቢዎችና ሊቃውንት ከእግዚአብሔር መጽሐፍት በተሰጣቸው ነገር ፈረደባቸው፣ በእርሱም ላይ ምስክሮች ነበሩ ብሎ እንዲህም አለ፣ ተውራትና ወንጌልን ከጌታቸውም የተወረደላቸውን ቢጠብቁ ኖሮ ከበላያቸውና ከእግራቸው በታች በበሉ ነበር። እንዲህም አለ፣ የመጽሐፍቱ ባለቤቶች ሆይ ተውራትና ወንጌልን ከጌታችሁም የተወረደውን እስክትጠብቁ ድረስ በምንም ላይ አይደላችሁም። ነገር ግን ከጌታችሁ የተወረደውን ብዙዎቹን በአመፃና በክህደት ይጨምረዋል። ስለዚህ በማያምኑት ሰዎች ላይ አትዘኑ ብሎ ምን ይላል? ተመልከት። ይህ ለነብዩ የተላከላቸው የመጽሐፉ ሰዎች በእርሱ ይኸው ከላይ የተጠቀሱት እንዳለ ነው። ከላይ ተጠቅሱት እንዳለ ይኸው ምንን ጨምሮ የወንጌልን ባለቤቶች አላህ በውስጧ ባወረደው ይፍረዱ። አላህም ባወረደው ነገር የማይፈርድ ሰው እነዛ አመፀኞች ናቸው። ከዚህም በፊት እንዲህ አለ፣ ከዚህም በፊት እንዲህ አለ ብሎ መጨረሻ ላይ ምን ብሎ ተናገረ? ይህ ለነብዩ የተላከላቸው የመጽሐፉ ሰዎች በእርሱ ዘመን የነበሩትንና ከነሱ በኋላ እስከ ትንሣኤ ቀን ድረስ የሚመጡትን እንዲናገር የተሰጠ ትእዛዝ ነው። አስቀድመው ንስሐ ለገቡ ሰዎች ይህን እንዲናገር አልታዘዘም። ከላይ የተጠቀሰውን ጠቅላላ በመጽሐፍ ቅዱስ ፍረዱ 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 ብሎ ያለው በእርሱ ዘመን ለነበሩት እና በኋላ እስከ ትንሣኤ ቀን ድረስ የሚመጡት አለቀ። ይሄ የሚያከራክር ሞሉ አይደለም። ቃሉ እኮ በቂ ነው። ይፍረዱ ሲል ፕሬዘንት ኮንቲኒየስ ቴንስ እንደሆነ ለነበሩትና ለሚመጡት እንደሆነ የታወቀ ነው። አለቀ። ባይዞ በጣም ግልጽ ነው። ቁርአኑም ግልጽ ነው። እንደውም በዚህ ረገድ በጣም እንደ ቁርአን እንደውም ግልጽ የሆነበት በዚህ ወይ የመጽሐፉ ቀድሞ የነበሩ መጽሐፍ ቀድሞ የነበሩ ቁርአን ላይ ተረጋግ። በዚህ መንገድ ቁርአኑ በጣም ግልጽ ነው። አሁን የተነበበም ግልጽ ነው። እፎይ ማይክ ዝግ ነው። ራማን ምንድን ነው እያለን ያለው ማለት እኔ ፖይንቱንም ላገኘው አልቻልኩም። የራማንን ለመረዳትም ሞከርኩኝና ቅድም እስከ ሙሐመድ ድረስ ነው አለ። በመጀመሪያ በጊዜያቸው በኢሳና በሙሳ ጊዜ ብቻ ነው አለን። ቆየት አለና ደግሞ እስከ ሙሐመድ ድረስ ይሰራ ነበር አለን። ከሙሐመድ በኋላ ነው አለን። ቴንሱን ደግሞ አመጣንና ስንጠይቀው ወደፊትን የሚያሳይ ነው አለን። ምንድን ነው እያልከን ያለው ራህማን? አንድ ነገር እሱ ያነበበው ነገር ማለት ነው። የራስን እስቲ ንገረን። ምንድን ነው እያልከን ያለው አንተ? ምንድን ነው እያልከን ያለው? ዝም ብሎ የመቃወምና እስልምና ዲፌንድ የማድረግ ሜንታሊቲ ብቻ ቋዳም ዝም ብሎ ዲፌንድ የማድረግ ሜንታሊቲ ብቻ ዘመተ ከሆነ በጣም አሰልችና መፍጠር ከፈለክ እኔ በደንብ እያስረዳውልህ ነው እኮ። የምን ውዥንበር ነው? እየጠየቅንህ እኮ ነው። ምንድን ነው እያልከን ያለው? እኔ እያልኩ ያለው ምን መሰለ፣ እነሱ ተውራትን በተውራት ይፍረዱ፣ ተውራትን እስካላቆሙ ድረስ እነሱ ምንም በትክክል ሰው አይደሉም ምንም አይደሉም ብሎ ተናገረ። ለዚህ በአረብኛ አሁን በአማርኛ በተናገረው እዛ ተውራት ውስጥ እና እንጂል ውስጥ ምን ስላለ ነው እዚህ እንደዛ ያለው? በነብዩ ኋላ በሚመጣው መጽሐፍና ማንበብ በማይችለው ነብይ ላይ እመኑ የሚለው ነገር ስላለ በዛ ተውራትና በእንጂል በትክክል ከሄዱ በእርግጠኝነት በነብዩ ላይ እመኑ የሚል ነገር አለ። አሁን ደግሞ ቀየርከው ረህማን። አሁን ደግሞ ያምናሉ ገና። አሁን በቃ የደቂቃ አፕዴት ያደርጋል አርጉመንቱ እኮ ልጁ። ቆይ ራህማን ለዚህ ነው ይሄንን ለማለት ፈልጎ ነው። ኢብኑ ተይሚያ ንግግር የሚያስረዳው ፕሊዝ ራህማን
እስልምና ዝም ብለህ ዲፌንድ ለማድረግ ብቻ አትግባ። አትሊስት ምንድነው እያወራሁት ያለሁት የሚለውን ለዛ ነው እያወራህ ያለው ነገር ሴንስ አይሰጥም። የቱ ጋ ነው የሆነ እንትን የሆነበትን ቦታ ልናገኘው ካልቻልን ምንድነው እየተከራከርክ እየሞገትክ ያለውስ ምንድን ነው? አሁን ደግሞ እንደሚፈርዱ መጽሐፉም ቀጣይ እንደሚሰራም እየነገርከን ነው መልሰው። ምክንያቱም ነብዩ በመጽሐፋቸው ውስጥም ስለተጠቀሰ ስለሚያምኑበት ምናምን ትላለህ። በሱ ፍረዱ እያላቸው ነው ትለናለህ። ስቲል ይሰራል ማለት ነው። እንደዛ ለምን ሚውት ታደርገኛለህ? ቆይ ዝም ብለህ ሚውት ታርጋ። አንድ ነገር እኮ እኔ ለማስረዳት እንዴት አድርጌ ላስረዳ? አንድ ሚውት ታደርጉኛላችሁ፣ አንድ ዝም በል ትሉኛላችሁ። እንዴት አድርጌ ላስረዳላችሁ? በመጀመሪያ እስልምና እኮ እያስረዳሁህ ነው እኮ። እስልምና ግን አንተ ለመረዳት ዝግጁ አይደለህም። ምክንያቱም ትክክለኛ እስልምና አንድ ሰው እንዲያስረዳ ስለማትፈልግ እስልምና በቃ እንደምንም እንዲበላሽ ነው የምትፈልገው አንተ። እዚህ አብዛኛው ያላችሁ እዚህ አካላቶች ማለት ነው። ሐሳብህን 10 ጊዜ ስትቀይር እዚሁ እየሰማንህ ነው። መጀመሪያ አይ ከመሐመድ በፊት ላሉ ሰዎች ነው ይሄ መጽሐፍ እንጂ በመሐመድ ጊዜ ላልነበሩ ነው ስትል የኢብን ተይሚያን አምጥቼ ደግሞ ሳሳይህ አይ በቃ በመሐመድ ጊዜ ለነበሩት ነው የሚለውማ በውስጡ መሐመድ ስለተጠቀሰ ነው። ረህማን ፕሊዝ ዝም ብለህ ስላወራህ አይደለም። 2000 ሰው እያዳመጠህ ሞኞች እኮ አይደለንም። ሐሳብህን እዚሁ ስትቀይር ብልጥ ለመሆን አትሞክር። እዚሁ ስትቀይር እየሰማንህ ነው። በምንድን ነው ሐሳብ ቀየርኩት? መጀመሪያ በመሐመድ ጊዜ ይፍረዱ የተባሉት ረህማን ይፍረዱ የተባሉት በመሐመድ በፊት የነበሩ ሰዎች ነው ብለህ ግግም አልክ መጀመሪያ ላይ። በኋላ ግን አሁን ደግሞ የኢብን ተይሚያን ደግሞ አምጥቼ ሳሳይህ አይ ይፍረዱ የተባሉት በመሐመድ ጊዜ የነበሩ ሰዎች ነው ስልህ አይ በቃ እንደዛ ማለት በቃ ረማን ቶክሲክ አደረገው ክርስቲያንን አስጠልቀው እሱ። ምክንያቱም ምንም ፖይንት ያለውም ነገር እየተናገረ አይደለም። በየደቂቃ አርጉመንት የሚቀይሩ ሰዎች ዝጋት ነው የሚሆነው። አርጊው ማድረግ እኮ ቢችል አሪፍ ነበረ። የሆነ አንድ ቦታ ላይ ቆሞ አስቀድሞ ያለኝ እኔን ምንድነው እሱ በኢሳ ጊዜና በሙሳ ጊዜ እንዲሰሩበት ነው ያለኝ ነበረ። ከዛ ደግሞ እስከ መሐመድ ጊዜ አለን መለሰና ደግሞ አፕዴት አደረገውና አሁን አርዲ ላይ ደግሞ መሐመድ ከመጣ በኋላም እንትን እንደሚሉበት ነገር ነገረን ማለት ነው። አስቸጋሪ ነው። በየደቂቃ ምን ተቀያይሩ። ይሄ ርዕስ በእውነት በጣም በቃ ለእስልምና ፈታኝ ከሆኑት መካከል ዋነኛው ነው። በተለይ 2025 ላይ ውጭ ዓለም ላይ ያሉ የእስልምና አቃቤ እምነት ላይ የሚሰሩ ሰዎች ይሄንን ጥያቄ ለመመለስ እርስ በርሳቸው ተበታትነዋል። ጥል ውስጥ እስከ መግባት ማለት ነው። አይ መጽሐፉ ነበር እንበል በ7ኛው መቶ ክፍለ ዘመን መሐመድ እያለ ይላል ግማሹ አይ ካለ ካልንማ ችግር ውስጥ እንገባለን የለም ማለት ነው ያለብን እየተባባሉ ፍርስርሳቸውን የወጣው እና በጣም ላስተዋለ ሰው በእውነት እስልምና ውስጥ አንድ ሰው ሊቆይ አይችልም ይህንን ነገር ተመልክቶና እስኪ ረጋ ብላችሁ ለመመለስ ሞክሩ። የምትገቡ ሙስሊሞች አገናዝባችሁ። መርዋን እንኳን ደህና መጣ። መርዋን አለ አቡ ዋይ ዜድ አቤት እንኳን ደህና መጣ። ጤና ይስጥልን። አብሮ ይስጥልን። ሰላም ነው? ይመስገን ነው። እንዴት ነህ? አለነው አልሐምዱሊላህ። መልካም። ተውራት ተበርዟል፣ ኤንጅል ተበርዟል ብለህ ታምናለህ? ኤንጅል ተበርዟል ብለህ ታምናለህ ወይ? ኢንጂል ተበርዟል ብለህ ታምናለህ ወይ? አይ እኔ ያን ያክል ጠለቅ ያለ እውቀት የለኝም። ኦኬ፣ በኢንጂል ታምናለህ? እንዴት አምናለሁ? ታምናለህ? ጥያቄ አለኝ። አምናለሁ። ጥያቄ አለኝ። ኦኬ፣ ስለዚህ ኢንጂል ላይ ደግሞ ኢሳ ተሰቅሏል ይላል። እንዴት ታደርገዋለህ? ኢየሱስ ተሰቅሏል ይላል። ኢንጂል ላይ እስኪ ያሳየኝ። ኦኬ፣ ባሳየህ ታምንበታለህ? ኢሳ መሰቀሉን እስካሁን አላወቅኩም፣ አልተማርኩም። በአምንበታለሁ ብለህናል፣ ግን በመሰቀሉ አይደለም። ኢሳ በመሰቀሉ አላምንም። ወደ ሰማይ እንደወጣ ነው የማምነው።
እንዴ ሰማይ ወዴት? ወደ ሰማይ ምን ሊሰራ ሰማይ? መጀመሪያ ሰማይ ላይ ነው ያለው ፈጣሪውን አብሎት በሆነ ሰዓት ላይ ደግሞ ተመልሰው ወደ መሬት ትሄዳለህ ተብሎ ተቀምጦ ነው ያለው ነው የምንባለው እስካሁን። ኧረ እሱ ውሸት ነው፣ ሲፎግሯችሁ ነው። አንድ ጥቅስ የለም ቁርአን ላይ አንድ ጥቅስ ተመልሰው ወደ ምድር ትሄዳለህ ብሎታል ምናምን የሚል አንድ ጥቅስ የለም። ዋሽተዋችኋል። ኧረ እባክህ የምር እኔ ራሱ እሱን ያየው ዕለት በጣም የተገረምኩት። በፊት ተፎግሬ ነበር። እኔ ራሱ ኢሳ ይመጣል ተመልሶ ይመጣና ከዛ ይገዛል፣ ጂዚያ ያስቀራል፣ አሳማ ይገላል፣ መስቀል ይሰብራል ምናምን ተብለን ነበር አይደለ? ደጃል የሚባል ፈታኝ የሆነ ፍጡር ይመጣል፣ እሱን የሚያጠፋው ኢሳ ነው የምንባለው። ውሸት ነው። አንተ እሱ ራሱ ደጃል አንድ አይና ነው፣ ከጌታችሁ የሚለየው ኃይለኛ ነው፣ ብዙ ሰው ይገላል፣ ከዛ ኢሳ መጥቶ ይገለዋል ተብሏል አይደለ? አዎ ቁርአን ላይ አንድ ጥቅስ የለም። የሚገርምህ ነገር ዋሽተውናል። እሱን ራሱ እንዴት ሊዋሹ ይችላሉ? የሃይማኖት አባቶች አይደሉ እንደሚመክሩ? እባክህ ይዋሻሉ። ቁርአን ላይ አንድ ጥቅስ እኔ ከዋሸው ይኸውልህ፣ ሂድና እስቲ ኡስታዞችን ደጃል የሚባለውን ከቁርአን ላይ ሲያሳዩኝ የቱ ጋር ነው ደጃል የሚለው በላቸው። ኢሳ ተመልሶ ይመጣል የሚለው እስቲ የቱ ጋር የቁርአን ክፍል ላይ ነው በላቸው። አንድ ጥቅስ የለም። ትናንትና የመጡ ሰዎች ቢጽፉ ታምናለህ? ደጃል የሚባል አስፈሪ ያለ ይመጣል፣ ኢሳ ከዛ ከሰማይ ላይ ይመጣል ቢሉ ትናንትና የነገሩ ሰዎች ታምናለህ? አላህ ያልተናገረውን ቁርአን ላይ የሌለውን አላህ ያልተናገረውን ነገርማ እንዴት አምናለሁ? መማሪያችንም ቁርአን ነው፣ ያለ ቃል ነው። አንድ ቦታ ላይ የለም። አንድ ቦታ ላይ እና ህዝቡን እንዲጭውት ነው ያሉበት። እኔ ራሱ ለብዙ ጊዜ እውነት መስሎኝ ነበረ። በነብዩ መሐመድ ዘመን ባሉበት ሰዓት ግን እሳቸው ተናግረዋል። ደጃል የሚባል ፍጡር ይመጣል፣ ቅድሚያ ጥንቃቄ ለኡመቶቻቸው ለህዝቦቻቸው ብዙ ትምህርቶችን አስተምሮ ነው የሄዱ። የለም አንድም ቁርአን ላይ የለም አልኩ እኮ ወንድሜ። ቁርአን ላይ ምንም የለም። መመሪያ ቁርአን ነው አይደለ? አዎ ምንም በቃ ሽታውም የለም። ስለዚህ ተውራትና ኢንጂል ላይ ደግሞ ስናነብ ልብ በል፣ ኢንጂል ላይ ደግሞ ስናነብ ኢሳ ተመልሶ የሚመጣው ሊፈርድ ነው። ኢየሱስ የሚመጣው እሱ ሊፈርድ ይመጣል ይላል እንጂ ገና ሊሞት ሚስት ሊያገባ ምናምን የሚባል ተረት ተረት የለም። እሱ አምላክ ስለሆነ ሊፈርድ ይመጣል ነው የሚለው። ስለተሰቀለ፣ ስለሞተ፣ ስላረገ አሁን ግን ለፍርድ ይመጣል ይላል። አንዴ ክፈት ለክርስቲያን። ያ ወደ ሰማይ ሲሄድ እንዳያችሁ ተመልሶ ይመጣል ይላል ሐዋርያት ሥራ ምዕራፍ 1 ላይ ወደ ሰማይ ሲሄድ ያዩ ተመልሶ ይመጣል እና ተመልሶ የሚመጣው ደግሞ አስቀድሞ ምን ስለሆነ ነው? ኢየሱስንም በመካከላቸው ሰቀሉት ይላል። አያ ሰቀሉት ይላል። ተሰቅሎ ነበረ። ስለዚህ የኢንጂል ባለቤቶች በኢንጂል ፍረዱ ሲባል ኢንጂል እኛ እንዳለን መጠን ስለዚህ ኢየሱስ ተሰቅሏል ብለን እናምናለን። ቁርአን ላይ አንድም ቦታ ላይ ተሰቅሎ ተመልሶ ይመጣል የሚል የለም አንድም ቦታ ላይ። ስለዚህ እኛ የኢንጂል ባለቤቶች ኢየሱስ ተሰቅሏል ብለን እናምናለን። አልተሰቀለም የሚል ካለ ወይም አይሰቀልም የሚል ካለ እሱ ሴጣን ነው። ልክ ማቴዎስ ወንጌል ምዕራፍ 16 ላይ ከቁጥር 20 አካባቢ ጀምሮ እንደሚናገረው ስዕለቱን የሚቃወም በራሱ ሴጣን ተብሎ ይጠራል ማለት ነው። ኦራይት ወማ ቀተሉሁ ወማ ሰለቡሁ ወላኪን ሹቢሀ ለሁም። እሱ ውሸት ነው፣ ተረት ተረት ነው። አይሁዶች ናቸው አልሰቀሉትም የተባለው። አልተሰቀለም ኢየሱስ። አይሁዶች ናቸው። ተረት ተረት አይደለም፣ ቁርአን ነው። አይሁዶች ናቸው እኮ ተረት ተረት ነው። እሱ ኢሳ ተመልሶ ይመጣል የሚል አለ ቁርአን ላይ። ኢነመል መሲሑ ዒሳ ብኑ መርየም ረሱሉላህ። ተመልሶ ይመጣል የሚል አለ። አዎ ይመጣል። አንድ ጥቅስ ብቻ አሳየኝ ቁርአን ላይ። አሁን ኢሳ አልተሰቀለም። አንድ ጥቅስ አሳየኝ ተመልሶ ይመጣል የሚል። ኢሳ አልተሰቀለም የሚለውን ላሳየህ። አንድ ጥቅስ እሱንማ አይሁዶች ናቸው። አይሁዶች አይደለም የሰቀሉት፣ ሮማኖች ናቸው የሰቀሉት። ስለዚህ ስለ አይሁዶች ነው ምን አገባኝ? ቁርአን አይሁዶች ያሰቀሉት ነው የሚለው። ስለ አይሁዶች ነው የሚያወራው ቁርአን። ኢሳ አልተሰቀለም እኮ እየነገርኩህ እኮ ነው። አይሁዶች ናቸው። አይሁዶች አልሰቀሉትም ነው የሚለው አይደለ? ማን ናቸው ያልሰቀሉት? አይደለም አላህ ነው እኮ አልተሰቀለም ያለው እኮ። ማናቸው ሰቀሉት ብሎ በማሰለቡ ተመሳሰለባቸው እንጂ ኢየሱስን አልሰቀሉም። ኦኬ፣ ማን የተመሰለባቸው?
ኢየሱስን የሚመስል ሰው ኢየሱስን ሊሰቅሉት አስበው ኢየሱስን የሚመስል ሰው ሰቀሉት። አሃ እንጂ እንዲመስል ያደረገው ማን ነው? ወይ ኢየሱስን እንዲመስል ያደረገው ማን ነው? ኢየሱስን እንዲመስል ያደረገው ማን ነው? ኢየሱስን ለማዳን ኢየሱስን ያስመሰለው ያንኛው ሰውዬ ማን ነው? አላህ ነው። አሃ ስለዚህ አላህ አንደኛውን ለማዳን አንደኛውን ያስገድላል ማለት ነው። ቆንጆ ነው፣ ቆንጆ ነው። which is አጭበርባሪ ነው የሚባለው ለዚህ ነው እኮ አንደኛውን ለማዳን አንደኛውን የሌላ ሰው ፊት ይሰጣል፣ የሌላ ሰው ጭንብል ይሰጥና ሌላ ንጹህን ሰው ያስገድላል። እንደዚህ የአንደኛውን ኃጢአት አንደኛው ላይ የአንደኛውን ወንጀል አንደኛው ላይ ያደርግና ሌላውን እናንተ ወደ ነገቲቭ ብቻ አትሰዱ። ጥሩ ነው፣ ጥሩ ነው፣ ተስማምተናል። በቃ ስለዚህ አላህ እሺ የአንደኞችን ለማዳን አንደኞችን የሚያስገድል ንጹህን ሰውዬ የዛኛውን ፊት ያመጣና እዚኛው ፊት ላይ የሚገጥም ሰዎቹ ገለናል ሲሉ ጥፋት የለባቸው። ምክንያቱም ኤግዛክትሊ ፕሪንት የሆነውን ኢሳን የሚመስልን ሰው አገኙ። ስለዚህ ገለናል አሉ፣ ጥፋት የለባቸው። ስለዚህ አንድ ሰው መጥቶ አልገደላችሁም ቢላቸው ተጠያቂው አላህ ነው የሚሆነው። ምክንያቱም ኤግዛክት ፕሪንት መልኩን ለዛኛው ስለሰጠ እነኛ የገደልነው ኢሳን ነው ቢሉ ስህተት የለባቸውም። ውጪ አጭበርባሪው፣ ሌባው፣ ውሸታሙ ማን ይሆናል ማለት ነው? አላህ ይሆናል። የኔን ፊት አንስቼ አዳምጥ፣ የኔን ፊት አንስቼ አርዲ ላይ ብገጥም አዳምጥ፣ የኔን ፊት አንስቼ አርዲ ላይ ብገጥም ከዛ አርዲን አግኝተው እፎይን ገደልን ብለው እፎይ አርዲን ቢገሉ which is ገዳዮቹ አይደሉም ስህተተኞቹ። የኔን ፊት አንስቶ አርዲ ላይ ጫነው ነው ጥፋተኛ የሚሆነው ማለት ነው። ገለናል እፎይን ቢሉ ትክክል ናቸው። ምክንያቱም የኔን ፊት ለአርዲ ስለሰጠ አላህ ተብየው ማለት ነው። ኤኒዌይስ ወደ ቶፒኩ እንመለስና ስለዚህ ይህንን ባደረገው አጭበርባሪ መሆኑን ደግሞ በወንጌል ስንዳኘው ወንጌል ላይ ክርስቶስ ተሰቅሏል፣ ክርስቶስ መሰቀሉ እናምናለን። ስለዚህ በወንጌል ስንዳኘው ክርስቶስ መሰቀሉን እናምናለን። ስለዚህ በኢንጂል ስንዳኘው ሌላ ሰው እንደተገደለ አምናለሁ ኦልሬዲ። ያንተን ሎጂክ ነው ያፈረስኩት። እኔ ማምናለሁ አንተ ማመን እንዳልተገደለ ማመን ነው። ሌላ ሰው የሚገደል ቆይሲ እንደ ሞንታር ባታውራ ያንተን ሎጂክ እያፈረስኩብህ እኮ ነው። አላህ ሴጣናዊ እንደሆነ ስራው ትክክል እንዳልሆነ እያሳየው ነው። ሪስ አዳምጥ ቆይ። ስለዚህ አሁን በኤንጅል ስንዳኘው ኤንጅል ላይ በእርግጥም ክርስቶስ ተሰቅሏል፣ እንደሚሰቀል ነግሮናል። ተሰቅሏልም አልተሰቀለም የሚል ካለ እሱ የሐሰት አስተምሮ ይሆናል ማለት ነው። ስለዚህ ሙአዝ አሁን ወደ ቶፒኩ እንመለስና ወንጌል አሳየኝ አንተ የተገደሏል ተሰቅሏል የሚለው ቀደም እኮ ክርስቲያን ከፍቶ አሳየህ እኮ። አሁን ወደ ቶፒኩ ተመለስና አውጣና አሳየኝ። በወንጌል ትመራለህ ትመራ? እኛ የምንመራው በቁርአን ነው። በወንጌል ግን እንመራለን። ኢየሱስ መልእክተኛ እንደሆነ እናምናለን። እሱ ያመጣውን ኪታብ እንቀበላለን። ምን ነበር? እሱን ያመጣው ነበር። ስንት ምዕራፍ ነው ያለው? እሱ ያመጣው ምዕራፍ ስንት ምዕራፍ ነው ያለው? እሱ ያመጣው መጽሐፍ ስንት ምዕራፍ ነው ያለው? አላውቅም። እሱ ነኝ እመራበታለሁ ብለኸኝ ነበር እኮ። ሳያነብ ነው የሚመራበት። ምክንያቱም ሙስሊም ነው። እኛ የምንመራበት ቁርአን ነው። እሱ ሙስሊም ነው። ሙስሊም ደግሞ ማንበብ አይጠበቅበትም። ሙስሊም ማንበብ አይጠበቅበትም። መሀይም መሆን ብቻ የሚጠበቅበት። አዎ። ስለዚህ ስንት ምዕራፍ እንዳለው ምዕራፉ ምን እንደሚል አታውቅም። እሱ ባመጣው መጽሐፍ ትመራለህ አይደለ? ያ ኢንጂል ላይ ምዕራፍ አንድ ምንድን ነው የሚለው? ሙአዝ አላውቅም እኮ አለ እኮ ምን እንደሚልም አላውቅም፣ ግን በመጽሐፉ እመራለሁ አለ። አይ ድንቁርና ምንም አያውቅም። ጠይቀኝ። ቆይ ሙአዝ ሚዩት ነህ። ሙአዝ ጠይቱን ይጨርስ በደንብ። ሙአዝ ኦኬ። ከዘር ማይክን አንሳሽ፣ ይቸኩልሃል። እንደ ስለምናስተምረው ኢንጂል ለማን የተሰጠው? ለማን የተሰጠው ኢንጂል? ለክርስቲያን። ለክርስቲያን ለእናንተ ነው። ለክርስቲያን። ኦኬ መልካም። ስለዚህ የኢንጂል ባለቤቶች በኢንጂል ይመሩ ሲል ምን እያለ ነው?
ለኢሳ ነው የተሰጠው፣ ክርስቲያን አይደለም። ቆይ አንዴ ልመልስለት። ቆይ አቸኩላ በፊት ያሉ ህዝቦች ነው የተሰጠው። ለዚህ ኡመት ሳይሆን በፊት ያለው ኡመት አለ አይደለ? ለነሱ የተሰጠ ነው። ማን ነው ያለህ እንደዛ? ማን ነው ያለህ? ምን ማለት ነው? በፊት የሚመሩበት ህዝቦች በዛ ነበር የሚመሩት። ያወራው ሰማ አይ ታርጋት ተስተማላው ቀጥል። እሺ ምን አልከኝ? አይሰማም እንዴ? ትሰማለህ? ቀጥል። ምንድነው ያልከን? የእንጂል የተሰጠው ለክርስቲያኖች ነው። ለክርስቲያኖች እስከ መቼ ድረስ እንዲመሩበት ነው? እሺ እንትን አሁን ልክ ሙሉ ክዳን አዲስ ክዳን እንደሚባለው ሙሉ ክዳን የነበረ ጊዜ አዲስ ክዳን ሲመጣ እንደ ተሻረ፣ ይሄኛው ደግሞ ቁርአኑ ሲመጣ ያኛው ተሽሎ በዚህ መተዳደር ተጀምሯል ነው። አይ ተሻረ የሚል የለማ። አንደኛ ተሻረ የሚል የለም። ማስረጃ ለምን አያመጣም? አድር እስኪ ማስረጃ አምጣ። ለምን ለምሳሌ ተሻረ የሚል የለም። ብሉይ ኪዳንም አንደኛ ተሻረኛ እንልም ተፈጸመ ነው እንጂ ማቴዎስ ወንጌል ምዕራፍ 5 ቁጥር 17 እንደሚናገረው ሕግና ነቢያትን ይሽራል አዳምጡ ተፈጸመ ነው የሚለው። ስለዚህ መጽሐፉ የለም ወይ? አለን። ስለዚህ እናንተም እንደዛ ከሆነ ስለዚህ መጽሐፉ አለ ማለት ነው። ብሉይ ኪዳንና አዲስ ኪዳን እናንተ ጋርም አለ ማለት ነው። መጽሐፉ አይደለ? አትመሩበትም እንጂ መጽሐፉ አለ። ቁርአን መጣ። ስለዚህ መጽሐፉ ግን አለ። የተነገረ ያለ ቁርአን ውስጥ ስለሱ የተነገረ ያለ ህጎች በፊቱ ማለት ነው። እኔ ስለ ቁርአኑ እንደሚጠየቁ ስለ ቁርአኑ ሳይሆን ስለ ብሉይ ኪዳንና ለክርስቲያኖች እና ለአይሁዶች ስለተሰጠው መጽሐፍ ነው ያልኩህ። ስለዚህ መጽሐፉ አለ፣ ግን መሰራት የለበትም ተሽሯል። በቁርአን ነው የምንሰራው ነው አይደለ? በፊቱ ህዝብ ተደራድሮበት እነሱ በሱ ህግ ተደራደሩ እንትን ኖሩበትና አልፈዋል። ጊዜው አልፎበታል ነው። አዲስ ህግ መጥቷል። በቁርአን አዲስ ህግ ወጥቷል ነው አሁን ያለው ህግ። ለምንድን ነው የድሮ ህግ ያለፈው? ህግ ወንጌል ለምን አለፈ? ህግ ተቀያይሮ ነው የሚሰጣቸው። ወንጌል እስከ መሐመድ ድረስ ብቻ ነበር የሰራው? ለምን ለሁሉም መጽሐፍቶች ባለቤቶች ተሰጥቷል አይደለ? ለመሐመድ ቁርአን እንደተሰጠው ለኢሳ እኮ ወንጌል እኮ ለክርስቲያኖቹ የተሰጠው ወንጌል እስከ መሐመድ ድረስ ብቻ ነው የሰራው? አዎ በዛ ኦኬ which means እስከ መሐመድ ድረስ ከሰራ እስከ መሐመድ ድረስ መጽሐፉ ነበር ማለት ነው። እስከ መሐመድ ድረስ መጽሐፉ ነበር አይደለ? ነበር። ትክክልም ነበር። እስከ መሐመድ ድረስ ትክክልም ነበር መጽሐፉ፣ ይመሩበትም ነበር። ትክክልና ትክክል አለመሆኑን አይደለም እኮ ትክክል አይደለም ያለም የለም እኮ ትክክለኛቱ ሳይሆን ለነሱ ያ ህግ ለኛ ሳይሆን ለነሱ ነው የተሰጠ የሚል ነው፣ ለእስራኤሎች ማለት ነው። ከመሐመድ በኋላ ያ መጽሐፍ ይገባ አለ የለም? እሱን እኔ የማውቀው ታሪክ የለም። እሱን ስለሱ መጽሐፍ አላውቅም። አይ ያኛው ነበረ፣ ያኛው ህዝቦች ይተዳደሩበት ነበረ። አሁን ደግሞ አዲስ ኪዳን ከመሐመድ ጋር አላህ ምሕረትን አድርጎ ቁርአንን ስለላከ አሁን ደግሞ ከድር አሁን አስቸጋሪው ፓርት ምን እንደሆነ ታውቃለህ? እሺ በደንብ አስተውል ወንድሜ። ብሉይ ኪዳን ለአዲስ ኪዳን ጥላ ነው። ብሉይ ኪዳን ለአዲስ ኪዳን ጥላ ነው። ስለዚህ ብሉይ ኪዳን ላይ የተጠቀሱ ጥቅሶች ሐዲስ ኪዳን ላይ ይፈታሉ ማለት ነው። ስለዚህ ቁርአን ደግሞ ከነሱ በኋላ ከመጣ አስተምሮቱ ከነኛ ጋር መስማማት መቻል አለበት። ተቃራኒ ሆኖ ከመጣ ከነኛ ጋር ከነሚጋጭ ከሆነ ቁርአን እንዴት ተቀበለዋለህ? አንተ ደግሞ ምን አልከኝ? በፊት እነኛ ይመሩበት ነበር፣ መጽሐፍቶቹ ነበሩ እስከ መሐመድ ድረስ። ከዛ በኋላ መጽሐፍቶቹም የት እንደገቡ አላውቅም አልክ። እኛ ደግሞ ምን እንላለን መሰለህ? መሐመድ ቀደምት መጽሐፍ እንዳለ እኮ ቁርአን ይናገራል እኮ። በዛ ቁርአን መጽሐፍቶች እንደነበሩ ይናገራል። ያ እኮ እነኛ መጽሐፍቶች ካሉና ትክክልም እስከ መሐመድ ድረስ ሰዎቹም ሲመሩበት ተነበረ። እነኛ መጽሐፍቶች አሁን አሉ። በእነኛ መጽሐፍት ውስጥ ደግሞ ስለ መሐመድ ስለ አምላክ ስንማር አምላክ ባህሪው አይቀያየርም አይደለ?
ስለዚህ ስለዛ በመጽሐፍ ቅዱስ ውስጥ የተነገረው የአምላክ ባህሪና በቁርአን ውስጥ የተነገረው ደግሞ ኮምፕሊትሊ አይገናኝም። ስለዚህ ሙሐመድ ዋሽቷል ብለን የምንለው ለዚህ ነው። ምን መሰለህ፣ ለምሳሌ በዛ ኪታብ መጽሐፉን ከአምላክ መውረዱን ያላመነ ሰው ሙስሊም አይባልም። በመጀመሪያ ደረጃ ያላመነበት ሰው ማለት ነው። በዛ በመጀመሪያ ባወረድነው መጽሐፍ ማመን ያለባችሁ በአራቱ መጽሐፍ ያላመነ ሰው ሙስሊም አይባልም እኮ። አሁን ስታምን እኮ እነኛ መጽሐፍቶቹ ውስጥ አንድ ነገር አሁን በአራቱ ታምናለህ አይደለ? በኢንጂል፣ በተውራት፣ በዘቡርና በቁርአን አይደለ? እኔ አሁን ዝም ብዬ በቁርአን አምናለሁ ብል ኦኬ፣ ምንድነው ያመንኩት? በቁርአን አምናለሁ። ማምነው ምንድነው? ሙስሊሞች እንደሚያምኑበት ማምነው ግን ምንድነው? ሙስሊሞች እንደሚያምኑበት ነው አይደለ? ግን በውስጡ እስካላመንኩ ድረስ ትርጉም የለውም አይደለ? በጽሁፉ ስለዚህ አንተም በተውራትና በኢንጂል አምናለሁ ስትል ኢንጂል ውስጥና ተውራት ውስጥ ባለው መሆን አለበት አይደል የምታምነው? ስለዚህ ተውራትና ኢንጂል ውስጥ ያሉት ነገሮች ደግሞ ከቁርአን ጋር ይጋጫሉ፣ አይስማሙም። ለምሳሌ አሁን ህጎች ሊቀየሩ ይችላሉ። ህጎች ተቀይሮ ነው የነበረው ህግ ተቀይሮ ነው እንደ አዲስ ህግ ተሰጥቶ ነው። ህግ ሊቀየር ይችላል፣ የአምላክ ባህሪ ግን አይቀየርም። ከድር ህግ ሊቀየር ይችላል፣ ሊቀየር ይችላል። ህግ ነው። ህግ ማለት የአምላክ ባህሪ የአምላክ ባህሪ አይቀየርም። ባህሪ ቴንኪው። ስለዚህ የአምላክ ባህሪ ነው። የአምላክ ባህሪ ተለያይቶባቸዋል እያልንህ ነው። ለምሳሌ በአዲስ ኪዳንም በብሉይ ኪዳንም እግዚአብሔር አባት እንደሚባል ይናገራል። ቁርአን ላይ ደግሞ አላህ አባት መባል በጣም ያስቆጠዋል። ስለዚህ አላህ ባህሪውን ወይን ቀይሯል ወይንም ደግሞ ቁርአን ከቀደሙ መጽሐፍት ጋር ይጋጫል። ታኒ በጣም ቸኩለሻል። ምንድን ነው እሱ? ታኒ ወይ እፎይ፣ ሰላም ነው? ሰላም ነው። እንዴት ነሽ? ሰላም። እኔ የሚልክ እሺ፣ ጥያቄ ነበረኝ። ምንም ከማያውቁት ልጆች ጋር ከምትከራከር ጥያቄው መልሽ። አሁን ሚዩት ነው ያደረኩሻ። ከዛ በኋላ ደግሞ አስወጣሻለሁ። ጥያቄውን ተመልሻለሽ። አኒ ማይክሽን ክፈች።